ሰላም አለይኩም ወራህመቱላሂ ወበረካቱ። ውደቶች እንዴት ናችሁ? ኢትዮጵያ ሲያጠቅር ላይ ኢላሀ ኢለላህ ወላሂ ጥሩ ነው ሀገራችን ወላሂ በጣም ደስ ይላል። ግን አንደኛ ያጠቁራል፣ ሁለተኛ ምን እንደሚያስጠላ ልንገራችሁ። ማታ ሲመጣ ወየ ማታ በጣም ነው የሚያስጠላው። እስኪ ነጋ ድረስ ነው የሚጨንቀው። ለምን እንደሆነ ወላሂ አላቅም። በቃ ሲነጋ ደስ ይለኛል። እኔ እንጃ መብራቱ ራሱ እንደ ሰው ሀገር አይደለም። ኢትዮጵያ የመብራትና የውሃ ችግር እንደቀጠለ ነው። መብራቱ የሆነ በደንብ ፏህ አይልም። ለዛ ይሁን አላቅም። ሲመሽ ይጨንቃል ወላሂ። መግሪብ ሲመጣ ያስጠላል። ቶሎ በነጋ ነው የሚባለው። ጥቁረቱ ሌላ ነገር ሁሉም ጥሩ ነው። ሁሉም ጥሩ ነው ወላሂ ደስ ይላል። ኑሮ ውድነት የሚባለው ውሸት አትመኑ፣ ወላሂ አትመኑ። በረካ 2 እንጀራ አቅርበን ለ4 አንጨርሰውም። ታምኑኛላችሁ? ወላሂ ማለት ከባድ ነው። አንጨርሰውም። ሁሉም ጠግቦ ይነሳል። ምንድነው በረካው? እንጀራው ብዙ ሆኖ እኮ አይደለም በረካ። በቃ ገና በትንሹ ሳህን ይቀመጣል። ህፃናቶች ይበሉታል። እኔ ለራሴ ይገርመኛል ማለት ነው። ለራሴ ይገርመኛል። እና ሀገራችን ጥሩ ነው አልሐምዱሊላህ። አሁን ደግሞ ረመዳን መጥቷል። ዛሬ የመጣሁበት ዋና ምክንያት ረመዳን፣ እኔ ኢትዮጵያ የወልቂጤ ልጅ ነኝ። ወልቂጤ የትም አካባቢ ወሸርቢ፣ ሊንጫ፣ ዘቢሞላ፣ ገራባ እንደዛ የሚባሉ ቀበሌዎች እህቶች ካላችሁ ባጃጅ የራሴ ወጪ እንትንልና እከፍልና አደርስላችኋለሁ። የፈለጋችሁትን ነገር አደርስላችኋለሁ። ተጠቀሙኝ ማለት ነው በታማኝነት። ሁሉም ነገር አይን በአይን ሁሉም ነገር በቪዲዮ እያረኩኝ በታማኝነት ወላሂ የፈለጋችሁት ነገር ገዝቼ ይወስድላችኋለሁ ማለት ነው። እኔ ስለምጓጓ ነው። እዛ ሆኜ ምን አለ ታማኝ ሰው አግኝቼ እንደዛ ቢያደርግልኝ ብዬ አስብ ነበረ። አሁን እዚህ ስለሆንኩኝ ምናልባት እንደኔ የምታስቡ እህቶች ካላችሁ እኔ ወላሂ በታማኝነት ለባጃጅ የራሴ ውጪ አውጥቼ የፈለጋችሁበት ቦታ አደርስላችኋለሁ። ወልቂጤ ውስጥ ማለት ነው። ፍቃዱ፣ ረቃቦቃ እንደዛ የሚባልበት ቦታ እህቶች ካላችሁ። እኔ ባህሬን ነበርኩኝ። አሁን ኢትዮጵያ ገባሁኝ። ያው ተመላሽ ነኝ። ዘንድሮ ረመዳን ከእናቴ ጋር አሳልፌ ቢኢዝኒላህ እመለሳለሁ ብዬ አስባለሁ። ያለ ፍቃዱ ከሆነ ማለት ነው። ተጠቀሙብኝ ለማለት ያህል ነው። ከመጣሁኝ በኋላ ደግሞ አንድ አባቴ ስጦታ ለልጄ የሰጧት ከብት ነበረች። ለአሚቷ ወለደች። በጣም ደስ አለኝ ወላሂ በጣም ደስ አለኝ። ወደዛ ቪዲዮ እንሄዳለን። ረመዳን መጥቷል። እንግዲህ ቂንጬ፣ ስኳር እንግዲህ የገጠር እናቶች ወላሂ በጣም ደካማ እናቶች፣ ወኪል የሌላቸው እናቶች አሉ። እኔ ከትላንት ወዲያ 50 ኪሎ ቂንጬ ገዛውኝና 5 ኪሎ አከፋፈልኩኝ። ምንም የላትም 5 ኪሎ ቂንጬ ማለት ምንም ናት። ግን ደካማ እናቶች ደስ ይላቸዋል። አንዳንድ ኪሎ ላይ ጠባ አርጌ የሆነ ነገር እንትን አርጌ አከፋፈልኩኝ። በጣም ደስ ይላል። እናቶች በጣም ብርቅ ይሆንባቸዋል። የሚመርቁት ምርቃት ላኢላሀ ኢለላህ ወላሂ ያሳዝናል። ብቻ በጣም ያለው እናቶች ጋር ያለው ምርቃት ጡታቸውን አንስተው ሲመርቁ ምናምን ነገር በጣም ደስ ይላል። እኔ የሰጠሁትን ልነግር ሳይሆን ወላሂ በጣም ደስ ይላል። በጣም የሚወጣው ብር ትንሽ ነው፣ ግን የምናገኘው ምርቃት ላኢላሀ ኢለላህ። ሰው ሀገር እያለን ነው እንደዚህ አይነት ነገር የምንሰጠው እንጂ አሁን ሀገሬ ላይ እኔ ተጠቃልዬ የገባው ቢሆን ኖሮ አልሰጥም። ምክንያቱም ብዙ የሚያስፈልገኝ ነገሮች አሉ፣ ብዙ ኮተቶች ያልተሟሉ አሉ። እመለሳለሁ ብዬ ስለማስብ ነው እንጂ እንዲህ ሰደቃ የማድረግ አላህ ከሰጠ ነው እንጂ እጃችን ይታጠፋል። ሀገር ስንገባ ብዙ ነገር የሚያስፈልጋቸው ነገር አለ። ወላሂ እኔ የድሃ ልጅ ነኝ። አላህ ይምላልን። ይህም ወላሂ ምንድን ነው የሚባለው? የሆድ ሁሉንም ከተናገሩት የሆነ ነገር ይቀራል የሚባለው፣ ሆድ ባዶ ይቀራል የሚባለው። እናቶች እንደዛ የሚሉ ነገር አለና ሰው ሀገር እያለን ሰደቃ እናብዛ። አሁን ምንም 5 ብር ስንላት 10 ዲናር፣ 5 ዲናር፣ 20 ዲናር ምንም ናት። እዚህ መታ ግን በደንብ ትመነዘራለች። እና
ይሄንን ለማለት ያህል ነው። ተጠቀሙብኝ። ረመዳን አሁን 10 ምናምን ቀን ነው የቀረው። ስልክ ቁጥሬ ላስቀምጥላችሁ 0991 45 54 68 ይሄ ቀጥታ ቁጥሬ ነው። ዋትስአፕ ቁጥሬ ደግሞ 0916 01 34 80 ይሄ ቀጥታ አይሰራም። መጨረሻው 80 ቀጥታ የእህቴ ስልክ ነው። ዋትስአፕ የኔ ነው። ዋትስአፕ እጠቀመዋለሁ እና 68ቱ ደግሞ ቴሌግራም እጠቀመዋለሁ። በዛ ልታገኙ ትችላላችሁ። በታማኝነት 5 ኪሎ ዛሬ ቀላል አይደለም። አንድ እናት አስደስታችኋት እስከ ሳምንት ድረስ 2 ቤተሰብ ከሆነ እስከ ሳምንት ድረስ ይጠቀሙታል። 1 ኪሎ ስኳር ቢያንስ ቀላል አይደለም እና የቻላችሁ ያህል ሰደቃ አድርጉ። ወላሂ ነፍስያንና ሸይጣንን አሸንፋችሁ እጃችሁን ለመዘርጋት ሞክሩ ለማለት ያህል ነው። ወደ ወለደችዋ ከብቲቷ እንሂድማ። ወላሂ እስኪ እንሂድ። እኩል ናት። እጃችን እርጥብ ነው። በጣም ነው የምትከብደው። በጣም ነው የምትከብደው። ያ ጀማ ይኸው እንደመጣ ወለደችልኝ። ወተት ልጠጣ ነው። ወተት ልጠጣ ነው። ይኸው የኔ እናት ማሻአላህ 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 በቅዱስ